አንድ ግርሽ ዘርግ እንጂ በቃ አይዞሽ። አሁን መውረድ ነው መንደቅደቅ ነው። ነይ አንቺሳ እኔ ችግር የለም ለምጄዋለሁ። ቀርብና ሁሉ እኛን ማስገድ እሺ የናባሽ ማለት ደስ ሲል በኋላ አሁን ምን ትተሽኛል ሄደሽ ነው አለ ሌላ ያዝ ቀስ ብለሽ አይደለም አይደለም እሳቸው ነው ሙሉ ባጭ እኮ ነው ይሄ ይኸው ያለ ባቄላው ደርቋል። ይተሻል ተባዶ አለ ታዲያ ደርቋል። ያ ያሳዛ ያለው አገዳው ሌላ ነው። ያ ባቄላ የተቆረው እናንተ ያ አላህ እንዴት እንደሚያምር ኧረ ያዡ ዛሬ ጉብኝት ላይ ነን። የቤተሰብ ፕሮግራም ነው። እስኪ ቤተሰብ የአያቶቻችንን መሬት እያየን ካንቻሮ ወደ ላይ አቡል የሚባል ሀገር ሂደን ጦሳቲው ብንታውቁታላችሁ ማዛ ሲቀርጽ እኛም ቤተሰብ ጋር ነበርና ቀረጸው ያሳያችሁ ብዬ ነው። በዚህ እኮ ያስወርዳል። መሁባ ነይ ነይ፣ ቅርብ ነው። በዚህ ናሪዱና ና፣ በዚህ ቅርብ ነው። ና ና እንጂ ከመጣህ አይቀር። ወይኔ ሀሊር ጠብቀኝ እንጂ። ኧረ ምንም የለውም ደህና ነይ ሀሊድ እንዳትጮሁ ና ና ባባ እዛ እንዳትሄዱ። ወይኔ ዛሬ አትፍሪ። ለያዝሽ እንዴ? አይ ቆይ ሀሊር ናማ ና። ኧረ ይቺን ፈርተሻል። አልፍራ ብለህ ነው ጫማዬ እኮ ነው። ያዘኝማ ና ላውላ ቆይምጡ ነይ ነይ ሌላ ያዥኝም ይስላችሁ እንዴት እንደሚያምር ጦሳቲው እዛ እየቀረጸ ነው። ይሄ ጤፍ ነው። ነይ ሌላ ያዥኝ። ጤፍ ነው። አቅምሽ ብትራመጂ ይሆናል እንደኔ ወርቀሽ ፀሐይ ወጣባችሁ ምንም አይል። አይ ያምራል። ጤፉን ላሳይሽ። እስኪ ያሳይ ሌላ ጋር ሳዩኝ። ቢነካ ምንም አይሆንም። ይሄ ጤፍ ነው። ያለ በጣም ነው የሚያምረው ጤፍ። እስኪ አልወጣም ማለት ነው። ቀይ ጤፍ ነው። እስኪ ቀይ ጤፍ ሰርገኛ ነው። እንዴት እንደሚያምር ያአላህ! ዛሬ ደስ የሚል ቀን ነው። ወይኔ ወይኔ በጣም መኖርማ እዚህ ነው። እንደ ወይኔ በቆሎ የለውም። ነው ማሽላ ነው። አረ ጤፍ ላይ ወጣ። ክልክል ነው። እት አቻመዛ ሙሄ መራ ወርዱም እንዴ ወራዱ እንጂ የሰማዩ ቅርብ ነው ወላሂ። ያ አላህ ሲያምር። አንቺማ ላይሉ እኔን አስገቢ ሸጡ ነበር። ወላሂ ያምራል። ይሄ እንደዚህ ሲያምር ደስ ሲል ወላሂ እንደዚህ አስገቢውማ ወላሂ ሲያምር ዳሞ ነው ሲያምር ይተሻል
አየሩ ራሱ ደስ ይላል። ወላሂ ደስ ብሎኛል። እና ሀገራችን ናፈቃችሁ ቤተሰቦች እዚህ እየመጣችሁ ዘና በሉ። ይሄ ምንድነው? ኑግ ሜጭ ምናምን እንኳን አይበላም አይደለም። ይሄ አደይ አበባ የሚሉት ነው እንዴ? ሜጭሮ ባባ ነው ሪውስ ሜጭሮ እያለ ነው ሰው። እስኪ ይሄን ነገር ምንድነው? ንገራት። ይሄ ሜጭሮ ይባላል። ንገራት ለሌላ። ይሄ ምንድነው? እሱ ምንድነው? ሜጭ ይሄሳ እስኪ ልካው እስኪ ና አሳየን። ይሄ ጤፍ ነው። ተጣርጋ አሳየን። ጎበዝ ነው። አይሽ ዝም ብለሽ አንቺ እስኪ አንጣው ተጨመረበት። አሳይ እስኪ አዩ በጣም ብዙ ነው። ጠጋቂ ኧረ የለውም ልጄ ትንሽ አሁን አለው። ሲያምር በአላ ተራራው ማለት ነው። ይሄ በደረጃ ነው አይደል? ያ ሴት ማናት? የነዛ የጸበኞቹ ናት። የቷ ሴት እኮ አይደለችም። ይቺ እንጨት እኮ ናት። አሁን እንዳይገባ ነው። ወላሂ ቤት እያያችሁት ነው። ፕሌን ላይ ሆኜ ነበር ይሄን እንዳመነ ያየሁትና ይኸው ያ አላህ ተፈጥሮ ነው። እስኪ ታደንቃላችሁ ወላሂ። እኔ በጣም ነው ደስ ያለኝ ዛሬ እዚህ ና ባባ ና ማና እኔ ጋር አውራ ና እስኪ ና ለቤተሰቦቼ ንባለ እንደዚህ ጋር ንባለ እንዳይነት እዚች ጋር አሁን እዚህ ስምህን ንገራቸው እስኪ ስምህን ራቅ በልና ስደይስ ስንት ዓመት ነው? 6 እስኪ ምን ልታሳያቸው ነው አሁን? ጤፍ አያችሁ እና ይሄንን ታወራቸዋለህ። አሁን ትምህርት ገብተሃል? ለምን አውራኝ እንጂ ለምንድን መቼ ለወደፊት መቼ ነው? ኮምቦልቻ ልውሰድህ እንዴ? ለምን እዛ እኮ መኪና በባጃጅ ልውሰድ። ተፈጥሮን ታያላችሁ ቤተሰቦች እንዴት እንደሚያምር። ይሄ ደግሞ ከኮምቦልቻ የመጣ ጎረምሳ ነው። ስማ እንጂ አያችሁት እንዴት እንደሚያምር። እስኪ